ማርያም ማለት ምን ማለት ነው? ምንም የምታሰጠም የምታስምን ማለት ነው። አንድም ማል በጃለም ጣፋጭና መድኃኒትነት ያለው ምግብ ነው። ያም ደግሞ በሰማያት የሚመገቡት ጣፋጭ ምግብ ነው። ከዚህም ትበልጫለሽ ብሎ ማርያም አሏት። እና እመቤታችን ልጇ እንደዛ ሆኖ ተገርፎ ተሰቃይቶ ሲሰቀል ምን ተሰምቷት ነው? አሁን የእመቤታችንና አምስቱ ሐዘናት እንገር። አንደኛ ስምዖን አይሁድ እንደሚገሉ በቤተ መቅደስ ትንቢት በተናገረ ጊዜ፣ ሁለተኛ በቤተ መቅደስ ፈልጌ ባጠፉ ጊዜ፣ ሶስተኛ በጲላጦስ አደባባይ እጅና እግርን አስለው በገረፉት ጊዜ፣ አራተኛ በሁለት ወንበዴዎች መካከል ዕራቁትህን ተሰቅለህ ባየሁት ጊዜ፣ አምስተኛ በአዲስ መቃብር ስጋህን በወለዱት ጊዜ። ይሄን እያሰበ የሚጸልየውን ሰው እመልሻለሁ ብሏታል። ሰው ሞቶ ሞትን ድል አድርጎ መነሳት አይችልም። እግዚአብሔር ግን ፈጣሪ ስለሆነ አምላክ ስለሆነ ከሙታን ተለይቶ ተነስቷል። ሰው መፍጠር እኛ አንችልም። ለእግዚአብሔር ግን ሁሉ ነገር ቀላል ነው። አውሮፕላን የፈጠረው ማን ነው? እግዚአብሔር። እርግጠኛ ነሽ? እሺ አሁን እንዲሰራው አቅም የሰጠው ማን ነው? እግዚአብሔር። ህብስትን ያዘነበ ሰማይ ይደንቃችኋል ወይስ አምላክን የወለደች ድንግል ታስደንቃችኋለች ወይ? በሲና ምድር ያለ እላስ ሰማይ ያስደንቃችኋል ወይስ አምላክን የወለደች ድንግል ታስደንቃለች ወይ? አንዳንድ ሰው ማለት ነው ይጸልይና ያ ነገር ካልተሳካለት ጸሎት ያቆማል። ምን ችግር አለው? በቃ ቢያቆም። አሁን ሰይጣን ቁሞ መጸለይ ይደብላል ያስብላል ማለት ነው። ፍቆቱ ነገር ነው። ታኛስ አይን ፍጥጥ ሰው እንቅልፍ ካልመጣው ሰይጣን ነው ወጣው ነገር ነው ምናምን ብሎ ባይምሎ ከዛላ አይኑ ፍጥጥ። አንቺ ግን ፈጣሪን የምትጠይቂው ነገር አለ ብዙ ጊዜ? በቃ የሆነ ችግር ካገጠመ ያን ችግር ለመፍታት እግዚአብሔር ከሰው ተለይቶ እንደጾመ እኔም ሰው ሳያየኝ ተደብቄ እጸልያለሁ።